ሰላም እንዴት ዋላችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። የብዙ ሰው ጥያቄ የሆነውን ዋይፋይ ምንድነው የምትጠቀሚው? የምትጠቀሚውን ዋይፋይ ንገሪን። ወደ ኢትዮጵያ መምጣት ፈልገን ይዘን መምጣት እንፈልጋለን ስላሉኝ የምጠቀመውን ዋይፋይ ላሳያችሁ ነው። ሲንቾፍ አድርጌዋለሁ። ልከፍተው ነው። ልክ እንደ ሞባይል ነው የምንጠቀመው ማለት ነው። አሁን ከፈትኩት። አውቄ ለእናንተ ለማሳየት ነው ሲንቾፍ የማደርገው። እኔ ሲሜን አስገብቼ እዚሁ ውስጥ ነው የምጠቀመው። እንዴት ነው የምጠቀመው የሚለውን አሳያችኋለሁ። ምንድነው የሚያስፈልገው? ቆንጆ ዋይፋይ ባይዘው እዚህ ሀገር ላይ ስትመጡ ሀዋዊ ዋይፋይ ነው ሸገው። ሀዋዊ በጣም ቆንጆ ነው። ስትጠቀሙም ሆነ ከቤት ውስጥ ከሆናችሁ ከብዙ ሰው ጋር መጠቀም ትችላላችሁ። የራሱ የሆነ ፓስዋርድ ያለው የራሱ ፓስዋርድ ስትከፍቱ በራሱ እንትን አለ ማለት ነው። የራሱን ፓስዋርድ ይሰጣችኋል። እናንተ ቀጥታ ምንድነው የምታደርጉትኝ? ወደ ቴሌ ትሄዳላችሁ። ቴሌ ስትሄዱ ሲማችሁን ታስሞላላችሁ። ያው በወር አሁን ላይ የሚሞላው 2000 ብር ነው። 2000 ብር አሁን ላይ ቀንሷል። 2003 ነበር፣ አሁን 2000 ብር ሆኗል። 2000 ብር ነው የምታስሞሉት የወር ማለት ነው። የአመት ከሆነ 14000 ብር ነው። እዚች ጋር የራሷ የሆነ የሲም ማስገቢያ አላት። እዚህ ጋር ደግሞ ማብሪያ ማጥፊያ ራሱን ይቻላሉ። እና እንዴት ጓደኛዬ በምንድን ነው የሚባለው በኢሞ ኮሜንት ላይ ጠይቀኛለች። ዩቲዩብ በኢሞ በጣም የብዙ ሰው ጥያቄ የሆነ ምንድነው የምትጠቀሚው ምን አይነት ዋይፋይ ገዝተን እንንጣ ምን አይነት ብሉቶዝ ነው የሚለው ነው። እኔ ብሉቶዝ የለኝም። ይዤ የመጣው ብሉቶዝም ኢንኮኔክት እያለኝ ነው። ብሉቶዝ እያደረገልኝ አይደለም ማይኬ ማለት ነው። ግን ዋይፋይም በጣም የምወደው ዋይፋይ ቆንጆ ዋይፋይ ነው። የገዛሁት 290 ድርሃም ነው። 200 ድርሃም ሰጥቼው 10 ብር ነው የመለሰልኝ። እና አለ ሌላ 150 ድርሃምም አለ 120 ድርሃምም አለ። ግን የሀዋዊ ምርት ነው ቆንጆ። ሀዋዊ ምርት ከቤት ውስጥ ያሉትን ሰዎች ሁሉ ያስጠቅማል። በዛ ላይ ደግሞ እንትን አይደለም፣ ይሄ ስሎው አይደለም። ሌላም ሰው ሲጠቀመው ቤት ውስጥ ሆኖ በጣም ስሎው አይደለም፣ ቆንጆ ነው። ለሁሉም ለ5-6 ሰው ያስጠቅማል። እኛ ቤት ውስጥ ከከፈት ነው ወንድሞችም ኳስ ሊያዩ ከፈለጉ እኛም ባለቤት ሁላችን የምንጠቀምበታለን። እንደገና ደግሞ ልክ እንደ ሞባይል ስክሪን ናት። እዚህ ውስጥ ነው እንግዲህ ፈልጋቸው ሴቲንግ ውስጥ ምናምን የሚላል ያው እዚህ ላይ ስለማይታይ ነው። ሴቲንግ ውስጥ ስትገቡ የራሱ የዋይፋይውን ሲሙን እዚህ ውስጥ 2000 ብር ሲማቸውን ካስሞላችሁ በኋላ ሲሙን እዚህ ውስጥ ታስገቡታላችሁ። ማስገቢያ ያለው እንዳልኳችሁ የሲም ማስገቢያ የሚላል እዚህ ጋር ልክ እንደ ሞባይላችን ሲሙን እዚህ ውስጥ ታስገባላችሁ። ካስገባችሁ በኋላ ሲሙን ቀጥታ ገብታችሁ ኮኔክት ማድረግ ነው። ዋይፋዩን ኮኔክት ስታደርጉትኝ ዋይፋዩ እንትን ይመጣል። የራሱ የሀዋዊ ኮዱ ልክ እንደዚህ አለ አይደል? የኔትወርክ ስም የራሱ ስልክ የኔትወርክ ስም ያመጣል። ከዛ ከታች ደግሞ ፓስዋርድ ብሎ ይሰጣችኋል። ያችን የኔትወርክ ስም ስልካችሁን ዋይፋዩ ላይ ሰርች ስታደርጉት ይመጣል። ፓስዋርድ ብሎ ሲጠይቃችሁ ደግሞ ከዚች የምትሰጣችሁ የራሱ የሆነ ፓስዋርድ አለኝ። እሷን ፓስዋርድ ትሞላላችሁ። በቀጥታ ዩቲዩብ እንትናችሁ ጋር ስልካችሁ ላይ ኮኔክት ይሆናል። ከዛ ለምትፈልጉት ሰው ደግሞ መስጠት ከፈለጋችሁ ያንን ዋይፋይ ኮዱን ስሙ ይመጣላችኋል። ሀዋዊ ስንት ብሎ አሁን ለምሳሌ ሳምሰንግ A13 A15 እያለ እንደሚመጣው የዚችም የራሷ ኮድ ያላትኝ ከኮዱ ላይ ለምትፈልጉት ሰው ዋይፋይን ሼር ማድረግ ትችላላችሁ ማለት ነው። ካልፈለጋችሁ ደግሞ የሆነ ሎክ ማድረግ ከፈለጋችሁ ፓስዋርዱን መቆለፍ ከፈለጋችሁ ፓስዋርዱን ትቆልፋላችሁ። ለምሳሌ አሁን የሚያውቃችሁ ሰው ከግቢ ውጭ ምናምን አሁን የኛ ከግቢ ውጭ ድረስ ይስባል ማለት ነው። በነገራችን ላይ እንደዚህ የማደርገው አላርጂክ ስላለብኝ እየበላኝ ነው። ብዙ ሰው የሆነ ጊዜ ኮሜንት ላይ ለምንድን ነው እንደዚህ የምታሽው ለምንድን ነው እንዲህ እንደምታደርጊው ምናምን ይለኛል። እኔ ግን አላርጂክ ስላለብኝ በጣም ይበላኛል። ለደቂቃ ዝም ማለት አልችልም። እዛም አረብ ሀገር እያለሁ አሳ ምናምን በጣም መሰራ ስለነበር ምግብ ስሰራ ስለነበር የአሳ ሽታና ይሄ የደረቁ አሳ ይወዱት የለ ደረቁ አሳ የተወቅጦ ምናምን እሱን ጭራሽ ከጊዜ በኋላ መውቀጥም ከቤት ውስጥም ሲሰራም ሲሸተኝ ስለሚያመኝ እኔ እወጣለሁኝ ስለሚያመኝ። በፊት ግን ስሰራው ስለነበር ከዛን ቀን ጀምሮ ያመኛል። የአሳ ሽታ ምናምን እንደዚህ ሽታ ሲሸተኝ ሳሙና ሽታ ነሽ የላርጎ ሽታ ነሽ የምን ሽታ ነሽ ሲሸተኝ ያመኛልና ለዛ ነው ሶሪ ለዛ ነው አላርጂክ ስላለብኝ ነው ብዙ ጊዜ እንደዚህ ማረገውና ለዛ ነው ይቅርታ አድርጉልኝ። ወደ ጉዳይ ስገባ የዚህን ጥያቄ በደንብ አድርጌ ላብራራ ብዬ ነው እንደዚህ አድርጌ ይዤ የመጣሁት በደንብ ለማብራራት ስለፈለኩ ነው። አጠቃቀሙ እንዴት ነው የምትጠቀሚው እንዴት ነው ሼር የምታደርጉ ምናምን ስለተባልኩኝ እኔ ደግሞ ጥያቄዎችን የመመለስ ግዴታ ስላለብኝ በስነ ስርዓት ልመልስላችሁ ብዬ ነው። እና ምን ልላችሁ ፈልጌ ነው እዚህ ጋር የዋይፋይ ምልክት እዚህ ጋር ይመጣል። የብሉቱዝ ምልክት አለ።
እዚህ ጋር ቻርጀር ፉል መበያው አለች። ፉል ናት። አሁን ቻርጀር ሀዋዊ ባይዘው ከገዛችሁ ዋይፋይ ማለት ቻርጅ ፉል ሀረጋችሁ እስከ 3 ቀን ምናምን ያስጠቅማል። ቻርጀሩ በጣም አሪፍ ነው። ግን ሀዋዊ ውጭ የሆነ ምርት ከገዛችሁ በጣም እንትን ነው ደካማ ኔትወርኩም ራሱ ከሁለት ሰው በላይ ራሱ ሁለት ሰው ራሱ አያስጠቅምም። ለምን ብላችሁ ከጠየቃችሁ ያጎቴ ልጅ ከዚህ በፊት ገዝተው ነበር ይሄንን ዋይፋይ ይሄን ከሀዋዊ ውጭ ያለው ምርት ማለት ነው። ከዛ ሁለት ገዛንና አስመጥተና እሷ ቀድሞ ወደ ኢትዮጵያ ላከችው። እኔ ደግሞ አላኩትም ነበርና ያጎቴ ልጅ እዚህ መጥቶ ወዳ ስትጠቀመው በጣም ጥሩ እንዳላደለ በጣም ባትሪው እንደሚመጣው ኮኔክት አድርጎ አሁን ወደውኑ ተመልሶ ጭራሹን እንደማይሰራላት ስነግረኝ የገዛሁትን መልሼ 120 ድርሃም ነበር የገዛሁት። እንዲሁ ምርቱ ምን ምርት እንደሆነ ጠፍቶኛል። እንደውም ቴሌግራም ላይ ፎቶ ምናምን ሳይኖር አይቀርም። ከፈልጋችሁ ይዘን ቆንጆ አይደለም መመላችሁ ይኖራልና እለጥፍላችኋለሁ። ከዛ እንደገና ወስጄ መልሼ ጨምሬ ብር 80 ድርሃም ነው ምናምን እንደዛ ጨምሬ ይሄንን ይዤ መጣሁ ማለት ነው። እና ይቺ በጣም አሪፍ ናትኝ። እኔ ጋር አሁን ከ8 ወር በላይ ሆኗታል እኔ ጋር። ከዛ በፊት እኔ ስጠቀም ስልኬ ላይ ነበር እየሞላኝ የነበረው። ከዛ ውጭ ግን ከ8 ወር በላይ እኔ ጋር ነው የኖረችው። በጣም ሸጋናት፣ አሪፍ ነው። 5-6 ሰው ታስጠቅማለች። እና መግዛት ለፈለጋችሁ ልጆች እንግዲህ ምርቱ ሀዋዊ ነው። እያትላችሁ እንደዚች ነች ፎቶዋ። ልክ እንደ ስታዩት እንደ አይፎን ናት። በቃ እንግት ምጥን ያለና ሸግዬ ናት። እኔ ወድጃታለሁ። እና ስገዙ ይሄን ሀዋዊ ምርት ነው መግዛት። ሀዋዊ ምርት አንደኛ ታዋቂ ነው፣ ቆንጆ ነው። ሀዋዊ ምርት እንትን ነው ይሄ በጣም ፌመስ ስለሆነ ለኔትወርክም ለሁሉም ቆንጆ ነው። ሌሎች ምርቶች ግን በጣም ብዙ ምርት መጥቷል፣ ሸጋ አይደለም። እና ይሄንን ይመስላል የዛሬው። ሌላ የምትፈልጉት ነገር ካለ ኮሜንት ላይ ጠይቁ፣ ይመልስላችኋለሁ። ባይ ባይ።